የመዳም ቅመሞች እንግዲህ ይሰራሉ። ሰርተው እንግዲህ የሆነች ቅርስ ይይዛሉ። የሆነች ቅርስ ይይዛሉ እንግዲህ ሀገራቸው ላይ ገብተን እንኖራለን እናስተካክላለን ብለው የሰሩትን ነገር ደግሞ በሰሩበት ገንዘብ ደግሞ አንዳንድ ዕቃ ሊገዙ ይፈልጋሉ ማለት ነው። በዚያ ጊዜ ደግሞ ከዚህ ደግሞ ይዞ ለመሄድ በጣም ከባድ ነው። ያው ገንዘብ በካርጎ አለ፣ እቃውን ወጥቶ መግዛት አለ። ይሄ ሲታሰብ በጣም ጣጣው ብዙ ነው። ከዚህ እንደዚህ ከምናደርግ ከዚህ ከምንወስድ እዛው ሀገራችን ሳንገባ እዛው ይገዛልን፣ ለራሳችንም ለቤተሰቦቻችንም ሰርፕራይዝ እናደርጋለን እያሉ ብዙ እህቶቻችን ሳይሄዱ እዚሁ ሆነው ገንዘብ እየላኩ በተለያየ ክልል ማለት ነው እንደዚህ አይነት የሚያስደርጉ አሉ ማለት ነው። ለቤተሰቦቻቸው ሰርፕራይዝ የሚያደርጉ ድንገት ለራሳቸውም የቤት እቃዎችን የሚያሟሉ እዚሁ ሆኖ አሉ ማለት ነው። አንዳንዶቹ እንግዲህ በትክክል አማናቸውን የሚያደርሱም አሉ። አንዳንዶቹ ደግሞ እንግዲህ እንደዚህ እንግዲህ የመዳም ቅመሞች ልፋታቸው ምንም ሳይመስላቸው እንግዲህ እንዲህ ደግሞ ይዘው የሚጠፉ አሉ ማለት ነው። እና እቺ እንግዲህ ቀመሪያ ሁሴን የምትባል እንግዲህ ቡታጀራ ናት። በቡታጀራ ነው ያለችው። እንግዲህ እቺን ልጅ እኛ በፊት ያው አናውቃትም። ፋሲካ ጋር እንግዲህ አብሮ ነበር የሚሰሩት። ፋሲካ ዩቱብን እንግዲህ እናውቃታለን በዩቱብ ማለት ነው። እሷም አረብ ሀገር የኖረች ናት። እንግዲህ አሁን በቃ ሀገር ይኖራለሁ ብላ ገብታ ከገባች ያው አመታቶችን አስቆጥራለች። እንግዲህ ሀገሯ ከገባች በኋላም ያው እንግዲህ መጅሊስ አረቢያ ላይ እንግዲህ ስራ ምናምን ተንቀሳቀስ ነበር። እንግዲህ እየተንቀሳቀሰች ያው ለብቻ መስራት አንድ ነገር ያው ከባድ ነው። ኢትዮጵያ ላይ ደግሞ ያው ስለ ስራውም ሁኔታ የሚያውቅ ከጎን አንድ ሰው ያስፈልጋል። እንግዲህ እቺ ቀመሪያ ጋራ እንግዲህ ተገናኝቶ ይህን ስራ ለመስራት ይወስናሉ። ቀመሪያ ሁሴን እንግዲህ ጓደኛዬ ናት ነው ያለችው። በአሁኑ ሰዓት ሰው ማመን በጣም ከባድ ነው። እንኳን በአሁኑ ሰዓት የራስ ወንድም የራስ ቤተሰብ ራሱ ለገንዘብ ብሎ የሚከዳዳበት ዘመን ጊዜ ነው ያለነው እና ሰውን ማመን ከባድ ነው። በጣም ይከብዳል። እና እንግዲህ የመዳም ቅመሞች ደግሞ እንግዲህ በፋሲካ በኩል ገንዘብ እየላኩ እንግዲህ ይሄንን እያሉ እንግዲህ ትዕዛዝ እያዘዙ እቃ እንዲገዛላቸው እያደረገች እንግዲህ ለሚደርስ ቦታም እያደረሱ እንግዲህ እስካሁን እንግዲህ እየሰሩ ነበር መሰለኝ። ግን አሁን እንግዲህ ፋሲካም እንግዲህ ብዙ ችግር ደርሶብኝ ነው የመዳም ቅመሞች ገንዘብ ጠፍቶብኛል እንግዲህ ይዛ ወጥታለች ከሀገር ጠፍታለች ብላለች። የመዳም ቅመሞችን ሀቅ ይዛብኝ ጠፍታለች እያለች ነው ማለት ነው። እቺ ቀመሪያ እንግዲህ የመዳም ቅመሞችን ገንዘብ ይዘሽ ወጥተሽ ከሀገር እውነት ይሳካልሻል? ስንቱ ነው እዚህ እንቅልፍ እያማራቸው የራሳቸው ህይወት መኖር እያማራቸው ሳይሳካላቸው በስደት ላይ አመታትን የሚቆጥሩ እህቶቻችን ማለት ነው። አንቺም ተሰደሽ ነው እንግዲህ የመጣሽው የሰውን ገንዘብ ይዘሽ ማለት ነው። እና ይሄ ለአንቺ ጥሩ ነው? በሄድሽበትስ ይቀናሻል ወይ? ይቀናሻል በሄድሽበትስ? ምን 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 እንዴት አይነት ጭካኔ ቢኖርሽ ነው ግን? እንዴት አይነት ጭካኔ ቢኖርሽ ነው በመዳም ቅመሞች ላይ ጊዜያቸውን ህይወታቸውን እያቃጠሉ? አንቺም ሴት ነሽና ታውቂዋለሽ የሴት ነገር ማለት ነው። ሴት ሆነሽ እንዴት በስደት ላይ ባሉ እህቶቻችን እንደዚህ አይነት ሸፍጥ ወንጀል ትሰሪያለሽ? እንዴት ገንዘባቸውን ይዘሽባቸው ትጠፊያለሽ? ስንት ነገራቸውን እያቃጠሉ ከዛሬ ነገ ይስተካከልልናል እያልን ማለት ነው። ስንት ጊዜያችንንም ስንት ነገሮቻችንን እያሳለፍ እያቃጠልን አሁን አንቺ እንዲህ ይዘሽ ስትጠፊ ይቺን ቀመሪያ ሁሴን ሁላችንም ልንቃወማት ይገባል ማለት ነው። በይበልጥ አረብ ቤት ያለን እህቶቻችን
ስደት ላይ ያለን እህቶቻችን እችን ለህግ ባለችበት ሀገር እሷን ያየ ለህግ መስጠት ነው ያለባችሁ ማለት ነው። ነገም ሌላውም እህቶቻችንም ሌላውም ከዚህ መማር አለበት ማለት ነው። ከሷ መማር አለብን ማለት ነው እህቶቻችን። በቃ እቃ እራሳችን በቃ ሀገራችን ሄደን እራሳችን መግዛት አለብን ማለት ነው። ለሰው እንዲህ አድርጉልን አንበል። እውነት ነው፣ እርግጥ ነው ይታወቃል። ሀገር ስንገባ ያቅደን የሄድነው ሌላ ነው። እዛ ቦታው ላይ ስንሆን የምናየው ነገር ሌላ ነው። ይከብዳል። ስለሚከብድ ግን እንዲህ ከምንበላ ደግሞ ማለት ነው የጠፋውን ቢጠፋ ያሰብነውም ነገር እንትን ሁለት ነገር ብናስብ ብናቅድ አንዱ ቀርቶ አንዱ እንዲሳካልን ማድረግ ነው ያለብን እራሳችን ሄደን ማለት ነው። ሰውም እንዲህ ከሚበላን ማለት ነው። እና ሁላችንም ከዚህ ትምህርት ልንወስድ ይገባል ማለት ነው። ይሄ ከዚህ ሆነን ገንዘብ እየላክን እቃ ግዙልን፣ እቃ አሟሉልን በማንኛውንም ደግሞ ይሁን ማለት ነው እንጂ በሚዲያ ነው የምናውቃቸው። ማንኛቸውንም ቢሆን በሚዲያ ነው፣ ሚዲያ ላይ አይተን ነው ሁሉንም ሰው እምነታችንን ጥለንባቸው ይሄን ነገር እንዲያደርጉልን የምናደርገው ማለት ነው። እና እምነታቸውን ያመናቸውን አምነናቸው ደግሞ ይሄን ነገር በትክክል የማይፈጸሙ እንደዚህ አይነት እንግዲህ በመዳም ቅመሞች ላይ ሀቃቸውን ይዞ የሚጠፉም ደግሞ እንደዚህም አሉ ማለት ነው። ስለዚህ ትልቅ ጥንቃቄ ልናደርግ ይገባል ማለት ነው። እቃ ኢትዮጵያ ላይ ሞልቷል፣ ገንዘቡ ነው እንጂ። አዎ ሀገር ገብተን ማድረግ አንችልም ያው የሚለው ነው ሁላችንም የምናስበው ነገር ነው። ግን ገንዘባችንን ይዘን እራሳችን ሄደን መግዛቱ የተሻለ ነው እኔ የምለው ማለት ነው። እና ሚዲያ ላይ ደግሞ የምናየው ሁሉም በሀቅ ላይሰራ ይችላል። ሁሉም በትክክል ላይሰራልን ላያደርስልን ይችላል። ያን የምንፈልገውን ነገር በትክክል ላያደርሱልን ይችላሉ። ሁሉንም ማለት ሳይሆን አንዳንዶቹ ማለት ነው። ይሆን እንደዚህ ደግሞ የሰውን ሀቅ ይዘው ደግሞ እንደዚህ የሚሰወሩም አሉ ማለት ነው። አሁን እቺ እንግዲህ ፋሲካ እንግዲህ በቃ አሁን ፋሲካ አጣብቂኝ ውስጥ ናት። የመዳም ቅመሞችን ገንዘብ እንግዲህ በልታ እሷ ይዛ ጠፍታለች። ቤተሰቦቿ ጋር እቺ የቀመሪያ ሁሴን ጋር ስትሄድም ቤተሰቦቿ ጋርም ስትሄድ ቤተሰቦቿ እሷ በሰራችው ነገር እኛ ላንጠየቅ በፍርድ ቤት እንትን ብለናል፣ አሳግደን አሳውጀናል ብለዋሉ ማለት ነው። እና እሷ ያጠፋችው ነገር ቤተሰብ ላይ ይጠየቅ እነሱ ይሄንን አስመስክሯሉ ማለት ነው። ስለዚህ ማን ይሆናል ተጠያቂ? በቃ ማን ነው እሺ ተጠያቂ? ተጠያቂው እንግዲህ ማናት? ያው ፋሲካ እቺን ልጅ ልትጠይቃት አትችልም። አሁን በቃ ቤተሰቦቿን ሄዳ ስትጠይቅ እንደዚህ ብለዋሉ፣ ይሄን ምላሽ ሰጥተዋታል። ፋሲካ ደግሞ ምንድነው የመዳም ቅመሞች ደግሞ ፋሲካን ነው ያው መጀመሪያም ያው ለፋሲካ ነው የሰጡት። ፋሲካን ነው ያው የሚጠይቁት። እንግዲህ ኬትም ብላ እንግዲህ ያው ሰው መስጠት ያለባት እንደ ሀቅ ያው ፋሲካ ነች። ግን በጣም ከባድ ነው፣ በጣም ከባድ ነው። ፋሲካ እንግዲህ ታስሬ ሞጥቻለሁ ብላለች። ይሄን ነገር ሚዲያ ላይ አላወጣሁኝም ነበር አለች። አሁን የመጨረሻ እንትን ስደርስ ነው ከሀገር ስትወጣ ነው ሚዲያም ላይ ያወጣሁትኝ ብላለች ማለት ነው። እና በጣም ከባድ ነው። የራስ ኑሮ አለ፣ የራስ ህይወት አለ፣ ልጆች አሉ። በእንዲህ አይነት ደግሞ የራስ ኑሮ የራስ ህይወት እያለ ደግሞ እንዲህ አይነት አጣብቂኝ ውስጥ ደግሞ ሲገባ በጣም ከባድ ነው ማለት ነው። እና የመዳም ቅመሞች ልትማሩ ይገባል ማለት ነው። በቃ እራስን የሚያክል ነገር የለም። እራሳችሁ ሄዳችሁ ግዙ የሚያስፈልጋችሁን ነገር፣ ገንዘባችሁን አትበሉ ማለት ነው። እና በዛሬ ጊዜ ከየት አምጥቼ ልንጠቅ በሚባልበት ጊዜ ነው ያለ ነው ማለት ነው። እና ያላችሁን ነገር ቆንጠጥ አድርጋችሁ ቆጥባችሁ ይዛችሁ ገብታችሁ ሀገራችሁ እራሳችሁ በአይናችሁ አይታችሁ ያማራችሁን ነገር መግዛቱ የተሻለ ነው እኔ የምለው። ይሄ ትምህርት ሊሆናችሁ ይገባል። ለሁላችንም ትምህርት ሊሆነን ይገባል ማለት ነው። እከሌ ግዙልን፣ እከሌ እንዲያድርጉልን፣ ማንም እንደ ራስ የሚሆን የለም። እንደ ልባችሁ የሚያደርስላችሁ የሚያደርግላችሁ ሰው የለም ማለት ነው። ስለዚህ
ራሳችሁ ራሳችሁ ማለት ነው ይሄንን ነገር ራሳችሁ በአይናችሁ አይታችሁ የፈለጋችሁትን እቃ ያማራችሁን መግዛት ትችላላችሁ። አድርጉ ማለት ነው። በቃ ሰውንም አትዘዙ፣ ተማሩ ከዚህ ማለት ነው። እና በቃ አንዳንዶቹ የሰውን ሀቅ የሚፈሩ አሉ። አንዳንዶቹ ደግሞ የሰውን ሀቅ በየት በኩል ነጥቄ ልጥፋ የሚሉ ቀማኞች አሉ ማለት ነው። እና ለአንቺም ቀመሪያ የምትባይ ማለት ነው። እውነት በሄድሽበትም አይቀናሽም። ስንቶቹ እግራቸውን እየታመሙ እየቆሙ ያልፍልናል፣ ነገ ይስተካከልልናል፣ ስንገባ እንኳን የሆነች ነገር ቀረፍን ብለን ተስተካከለልን ብለው ነው እንግዲህ እነዚህ እህቶች ይሄንን ነገር እንዲስተካከልላቸው እንዲደረግላቸው ፈልገው እንግዲህ ያደረጉት ማለት ነው። ግን ቀማኛዋ ቀመሪያ ደግሞ ቀምታ ጠፍታለች ማለት ነው። እና እቺ ልጅ በህግ ልትያዝ ይገባል። ባለችበት ሀገር በህግ ልትዳኝ ይገባል ማለት ነው። ወይንም ተቆንጥጣ ወደ ሀገር መመለስ አለባት እና ንብረቱን የመዳም ቅመሞችን ንብረት መመለስ አለባት ባይ ነኝ። ውድ ቤተሰቦች ከተመቻችሁ ይሄንን ቪዲዮዬን ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ጀማሪ ነኝና እኔንም ማለት ነው። እስኪ ውድ ቤተሰቦቼ ይህን ቪዲዮ የምታዩ የመዳም ቅመሞች ላይክ ሰብስክራይብ እያደረጋችሁ እርስ በርስ እንደጋገፍ ማለት ነው። እርስ በርስ እንደጋገፍ፣ እንደማመር፣ ቤተሰብ እንሆን እላችኋለሁ። ለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ በዘት ትረፍረፍረፍ ይበልልኝ እያልኩኝ ባይ ባይ።